ያለው ማለት ነው። ኧረ አናግሪኝ። እንዴት ነው የምትሆኝ? አናግሪኝ እስኪ። ወይ ወዴት ነው የምትሄጂው? ነይ። ምንም እኮ እዛ መደበቅ እኮ አያስፈልግም። አናግሪኝ፣ ግልጹን ንገሪኝ። በቃ እዮብሽ ይሄን ካሜራ ቢያንስ አጥፋውና እናውራ። ማውራት ያለብን ግልጹ ሰው እየሰማ ነው። ምን ማውራት ያለበት? የኛን ቤተሰብ ነው የኛን ታሪክ ነው ታዲያ መስማት ታዲያ ያለበት። በቃ ካሜራውን አጥፋና እናወራለን። ተሸፋፍነው ወዴት አባቱ ሊሄድ ነው እንዴ? ምንም እኮ የሚደበቅ ነገር እኮ አይደለም። እዚህ ጋር ግልጹ ንገሪኝ እያልኩሽ ነው። ይሄ ምንድነው ነው? ከምንድነው አልፎ ደግሞ ፊልም ምናምን ብለሽ የምትደብቂው ምንድነው? እውነቱን ንገሪኝ። እውነቱ ነው በቃ ይሄ ፊልም ነው። ካመንከኛ ማንከኝ ጀመር ነው ለምረ ብጠረጥረኝ ነገርኩ አይደል እንዴ? እውነቱን እኔ አይደለሁም ብዬ ብክድ እኮ ነው በቃ አሁን እኮ ለመሸፋፈን የምትምጨው ነገር ነው የሚገርመኝ። ለምን እኔ የምሬ ነው በቃ ካመንከኛ አመንከኝ ነው። አጩይ ስቀጥል አጩይ እሺ አንተ መቀየንን አጥፋ። ኦኬ ስጮሂ መፍትሄ እንደተሰጠሽ ምናምን እንዳይመስልሽ እያወራሁሽ ነው። በትክክል እየጠየቅኩሽ ነው። መልስ ግን እየሰጠሽኝ አይደለም በትክክል። ወይኔ ጉዴ ፈላ። ወይኔ ጉዴ ምን መቃጠል ነው? ነገርኩ አይደል እውነቱን እዮብ ይሄ ፊልም ነው በቃ ምንም አትንገሪ። ይሄ እውነቱን እያየው የምትናገርበት ምንም ሲጀመር ለፊልም እንደዚህ አትነሱም ኡፍ እንዴ! ኧረ ምን አይነት አንቺ እግዚአብሔርን ቆይ ሰይጣን ነው ያለብሽ። እግዚአብሔር የሆነ ነገርማ አለብሽ እንዴ! አረ ምን አይነት እግዚአብሔር እስተነሽ! አረ ስርዓት ይኑርሽ። እግዚአብሔርን የምታስረጂ ከሆነ በትክክል አስረጂ። እሺ በቃ አንተም ተረጋጋና ስማኝ። ይሄ ፊልም ነው። አሁንም እኮ እየሰጠሽኝ ያለው መልስ የበፊቱ ጋር ተመሳሳይ ነው። ምንም ልዩነት የለውም። በቃ አስረጂኝ አላልክም እንዴ? የሆነ ተረጋግቼ እኮ እንዴት ነው የምታስረጂኝ? ይሄ እኮ ፊልም እሺ፣ እንደዚህ ነው የምትሰሩት? አዎ እንደዚህ ነው የሚሰራው። ምን አንተ ታታቀም እንዴ? ስለዚህ አይታ አታውቅም ወይ? እኔ ነኝ የመጀመሪያው። አሁን እሺ ሌላ ነገርም ታረጉታላችሁ ማለት ነው። ኧረ አናግሪኝ በእናትሽ። እንዴት ነው የምትሆኝ? አናግሪኝ እንዴ! በትክክል በስነ ስርዓት አስረጂኝ እንዴ! አትደበቂ። ምንም የምትደበቂበት ነገር የለም። እውነትሽ ሲጋለጥ እንደዚህ ነው የምትሆኚው ሲጀመር። የምን እውነት ነው የሚጋለጠው? በቃ ተጋለጠ እኮ። ከዚህ በላይ እንዴ ሊጋለጥ ነው የፈለግሽው? አላመንከኝም? አንድ ነገር ቆይ፣ አሁን ይሄን ጥያቄ የምጠይቀው እኔ ለማመን ነው ወይስ ይሄን አምነህ ለማረጋገጥ ነው? እኔ እየጠየከኝ ያለኸው ራስ አበድሽኝ በኢየሱስ። እሺ ነገር የለም። ይሄን ብቻ መልስልኝ። አምናሃቸዋል? ካመንካቸው በቃ ምንም ማድረግ አልችልም። በአይኔ በብረቴ እያየው ማላም ነው እንግዲህ ሲነገር ብቻ ነው ማምነው። ኦኬ ተደውለው ምናምን እንደተገኛለ ተደካመንክ። እኔ እኮ ለማረጋገጥ እኮ የምጠይቅኝ የመሰለኝ ነው። ሁለተኛ እውነቱን እኮ ነው። ሁለተኛ መጨረሻው 100% ሊሆን እኮ ነው እየጠየቅኩሽ። ስለዚህ እንገር እውነቱ ይሄ ፎቶ ነው። ፎቶው ደግሞ በቃ ዝም ብሎ ፎቶ እኮ ነው። ለምንድን ነው ይሄን ያክልኛል የሚያጨቃጭቀኝ እንዴ? ምን ሆነ ነው? ስራ ብላችሁ ሌላ ታሪክ ውስጥ እየገባችሁ ስለዚህ እየሰራችሁ ማለት ነው። በፊልም ሽፋን አንቺ ደግሞ ሌላ ታሪክ እየሰራሽ ነው። ምን የምሰራው ነገር የለም። ማሰሪ ኖሮ እንደዚህ አይነት መረጃ አይደርስልኝም ነበር ሲጀመር። አሁንም ነው እጆብ ግን ለምንድን ነው በትክክል እንኳን የማይታየው? አይታየህም? አታሳይኝ በእናትሽ። እዛው ጨርሺ። አይደለም ለምንድን ነው ፎቶሾፕ እንዴ? ኦኬ ፎቶሾፕ ተስተካክለው መጥቷል እያልሽኝ ባልሆነ ኧረ ታዝቧት። እግዚአብሔርን ሰው እኮ ይታዝብሻል። አንቺ ለምንድን ነው እንደዚህ? እና እኔ ምን ልበል ታዲያ እንዴ? እጆብ እኔ እንዴት ነው ባንተ ላይ እንደዚህ ማድረገው? እንዴት እንደዚህ የምትጠረጥረኝ? በቃ ነው እንዴ? አይደብርሽም እንዴ? ኧረ ይደብራል እኮ ነገሩን እስኪ አንዳንዴ የመረቆም ብለሽ አስቢ። እንዴት ነው እንደዚህ ፍጥጥ ብለሽ እኮ በቃ አይንሽን በጨው አጥፈሽ እንዴት ነው በፊት ቆመሽ እንደዚህ የምትከራከሪው? አትከራከሪ። በቃ ለምንከኝ የራስ ጉዳይ ነው። እሺ ነው ማበዛው። የራሴ ጉዳይ እንዴ? የራሴ ጉዳይ ቢሆንማ ዛሬ ጠርቼ እንደዚህ እኮ አልጠይቅሽም ነበር። እና ምን ላድርግ ታዲያ? እዛው ወስኜ ነው መናገር ያለብኝ አይደል? ከዚህ በላይ አላምንሽም ካልክ በቃ ያን ስልክል እዛው ወስኜ ምን ላድርገው እንዴ? እኔስ ምን ላድርገው? አረቀቅለሽ ቢይበት እዛው ያንቺ ፎቶ እኔ ግርግዳ የምሰቅልበት ምንም ምክንያት የለም። እዛው እንደፈለግሽ አድርጊ። አንቺ ግን እንዴ አረዩ በፈጠረ በእናትህ ምን ሆነህ ነው? አንቺ ግን እግዚአብሔር ፈጣሪን አትፈሪ ወይ? እንዴ ነው የምታስቢው? ምንድነው ፈጣሪን አትፈሪ? ነገርኩህ አይደል እንዴ? እኛ ምንም የተለየ ነገር ጀልለን አሁን ሰው ለምን ብትጨቀጨቀኝ? ለምንድን ነው እንደዚህ አይነት ታሪክ ሲጀመር ሚዲያ ላይ የምታወጣው? ኦኬ ጨቀጨቅኩሽ። ለምንድን ነው በቃ የምታወጣው? እኔ እናንተ እኮ ቤታችን እኮ አውርተን መጨረስ እንችላለን። እያንዳንዱ ሚስጥር እያወጣህ እዚህ ለምንድን ነው ሰው የምታዋርደው? ኦኬ ለምን ጠየቅኩሽ? አይ እውነት ቢሆን እኮ ይናወርጃህ ነበር። ኦኬ ለምን ጠየቅኩሽ ነው ይሄ ሁሉ? ለምን ተጠየቅኩ? እኔን ማመን ነበረብህ። አምነህ በቃ ዝም ማለት ነበረብህ። ለምን መጠየቅ? ኦኬ ተሸፋፍኖ ለምን አልኖርም ነው አይደለም? በቃ መጠየቅም ካለብህ እኔን እኮ በግል መጠየቅ ትችላለህ አይደል? አሁንም ስሚኝ አሁን ሁለት ህይወት አንድ ሰው ሊኖር ሁለት እንጨት አንድ ሰው ሊወጣ አይችልም። ይሄን ወቂ ምትኖሪ ከሆነ ይሄን ህይወት ይኖሪ፣ ማትኖሪ ከሆነ መሄድ ትችላለሽ። መፍትሽ ነው። ሁለት ህይወት እየኖርሽ አትበጥጭ። በቃ ምንድነው የበጠበጥኩት? የትኛው ሁለቱ ስኖር አይተኸኛል? ኧረ በስመ አብ አንቺማ እግዚአብሔር በጣም ጀግና ነው። አይደለም አብረኸኝ የነበርክ
እኮ ነው የምትመስለው። ባንቺ ስትናማ እኔ የምሬን ነው ኢትዮጵያን እመራታለሁ። እግዚአብሔርን ባንቺ ስትና እኔ የምር እመራታለሁ። እውነቴን ነው የምልሽ። በቃ አጠብሽ እኮ አይንሽን እኮ በጨው እኮ አጠብሽ። እስኪ በስነ ስርዓት አስረጅኝ። የምታስረጅ እኮ መረጃሽ እንኳን እኮ ትክክል አይደለም። መረጃ ምን እንደሆነ ታውቃለህ? በቃ እኮ ጊዜ እኮ ይፈታዋል አይደል እንዴ? በቃ ከ3 ከ4 ዓመት በኋላ ፊልሙ ሲወጣ ታያለ። በቃ ይሄ ለፊልሙ ተብሎ የተነሳው ፎቶ ነው። በፊልም ሽፋን እናንተ ታምር እዛው እየሰራችሁ እኛን እዚህ በቃ ካመንክ ነው፣ ካላመንክ ደግሞ እንዴ ነው ማምልሽ? በቃ ተው። ካላመንክ ታዲያ ለምን ብትጨቀጨቀኝ እንዴ? ባረግስ ቆይ ባደርግስ አራጭብኝ ወይ ጉድ ወደይ ስቋሉ። ቆይ ባደርግስ አላደረኩም አልኩኝ አይደል? አላረኩም ባደርግስ ምንድነው መስረጃሽ? መስረጃሽን እስኪ ማስረጃ በቃ ቃሌ ነው፣ መታመኔ ነው። በቃ ስነግር ልታመን ይገባል። እንደዚህ ለማንሽ ዛሬ በፎቶ እያዩ ጭራሽ እንደዚህ ስለተናገርሽ አምንሻለሁ። እሰይ በቃ እሰይ። ኧረ ምን አይነት ሰው ነሽ? አሁን አፍቶኝ በዛ ይሄ አንተ ይኸውልህ ስልክን ያዝ እሺ። የራስ ጤና የለሽም እንዴ? ኧረ ያማታል፣ እግዚአብሔርን ያምሻል። ምን አይነት ቆይ ሰው እንደዚህ እንዴት በሰው ላይ ይጨክናል? እስኪ እናንተ ፍረዱ። እግዚአብሔር እንዴት እንደዚህ ይሆናል? እንዴት ልታደርግ ይችላል? ጭራሽ ይኸው እውነቱ ሲወጣባት እንግዲህ ይኸው ጥላኝ ሄደች። እንግዲህ ምን እንደሚባል ይኸው እንግዲህ እኔ ውሸቴ አይደለም፣ ይኸው እንደሚታየው ነው። ፎቶ አለ። ፎቶ ማን ነው ብዬ ስጠይቃት የምታወራው ፊልም ምናምን ትላለች። የምን ፊልም ነው? ፊልም በዚህ ሁኔታ እንዴት ነው የሚሆነው? ጭራሽ ሲሳሳሙ ነው የተነሱት። ለፊልም ቢሆን ቪዲዮ ነው እንጂ ፎቶ ሲጀምር ለምንድን ነው የሚነሱት? ግድግዳ ላይ ሊያደርጉ ማስታወሻ ነው። በዚህ ሁኔታ እንዴት ነው የምትሸውደኝ? ጭራሽ መሸወዷ ሲያንስ እዚህ ጋር በኔ ፊት መጣ ጓጓ ማለቷ። ቆይ እኔ ነኝ ጓ ማለት ያለብኝ ወይስ እሷ ናት? እናንተ ፍረዱ እስኪ። በጣም ነው የሚያስጠላው በዚህ ሁኔታ